የገና በዓል ወይም የልደት በዓል የጋድ ጾም አለው? ጋድ ማለትስ ምን ማለት ነው? እንደምታውቁት እነዚህ ሁለት ጥያቄዎች ሁሌም በየዓመቱ የተለያዩ ጭቅጭቆችን የሚያስነሱ ጉዳዮች ናቸው። ታዲያ በዚህ ቪዲዮ እነዚህን ጉዳዮች ለአንዴና ለመጨረሻ ጊዜ መልሰን ቪዲዮአችንን እንጨርሳለን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ መርሃ ግብር አጋርነታችሁን አዳዲስ ስለሆናችሁ ሰዎች እንድትገልጡ በትህትና እንጠይቃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ ይሄ መርሃ ግብራችን ከናንተ የሚነሱልንን ጥያቄዎች እያነሳን የምንመልስበት መርሃ ግብር ነው። የተለያዩ ጥያቄዎች ካሏችሁ በኮሜንት በማንሳት ስለዚህ ጉዳይ ብትሰራልን የምትሉትን ሐሳብ ማስቀመጥ ትችላላችሁ ማለት ነው። እንግዲህ ወደ መርሃ ግብራችን እናልፋለን። ጾመ ገሃድ ወይም ጋድ የልደት በዓል የጋድ ጾም አለውን? እንደ ሥርዓተ ቤተክርስቲያን አስተምሮ ማንኛውም ክርስቲያን ሊጾማቸው ከሚገቡ የአዋጅ አጽዋማት መካከል 7 ናቸው። እንደምታውቁት አጠቃላይ አዋጅ አጽዋማት እነዚህም አብይ ጾም፣ ጾመ ሐዋርያት፣ ጾመ ፍልሰታ፣ ጾመ ነቢያት፣ ጾመ ገሃድ፣ ጾመ ነነዌ እና ደግሞ ጾመ ድህነት ወይም ደግሞ የዓርብና ረቡዕ ጾም ናቸው። የጋድ ጾም ከ7ቱ የአዋጅ አጽዋማት ውስጥ የሚመደብ ነው። ስያሜውና ትርጉሙ ጋድ ማለት ለውጥ ልዋጭ ማለት ነው፣ ወይም እንደ ዘይቤው ግልጥ ማለት ነው። ይፋ ማለት ነው። በግልጽ በይፋ ሲሉ በጋድ ይባላል ማለት ነው። ሌላው ደግሞ እንግዲህ ጋድ ማለት መገለጫ፣ ግልጥ፣ ይፋ ማለት ነው። ገሃድ የሚለው ደግሞ ወይም ደግሞ ጋድ ብሎትም ልናገኘው እንችላለን። ገሃድ ወይም ጋድ ልናገኘው እንችላለን። ጋድ ማለት ለውጥ ልዋጭ ማለት ነው። ገሃድ ማለት ደግሞ መገለጫ፣ ግልጽ፣ ይፋ ማለት ነው። ገሃድ የሚለው ሐሳብ 3 ፊደል ገ፣ ሀ እና ድ። ገሃድ የሚለው መገለጫ፣ ግልጽ፣ ይፋ ማለት ነው ብያቸዋለሁ። ጋድ ማለት ደግሞ ለውጥ ልዋጭ ማለት ነው። ጥምቀት ረቡዕ ዓርብ ሲውል በዚያ ለውጥ ማክሰኞ ሐሙስ ይጾማል። ይሄ ደግሞ ጋድ አለው። ጥምቀት ልብ በሉ። ጥምቀት ረቡዕና ዓርብ ሲውል በዚያ ለውጥ ማክሰኞ ሐሙስ ይጾማልና ጋድ አለው። ጋድ የቃሉ ትርጉም እንዳልኳችሁ ያው መገለጥ ነው ወይም ደግሞ መታየት ነው። ገሃድና ጋድ ከሚለው በተጨማሪ ደግሞ ፍትሐ ነገሥቱ ጾሙን ጾመ ድራር ጥምቀት፣ ጾመ ድራር ልደት በማለት ጠርቶታል። ድራር የሚለውን ደግሞ ዲያቆን ቃኘው ወልዴ ከስር በተጠቀሰው መጽሐፍ ሲተረጉሙት ከስር አስቀምጥላችኋለሁ። ድር እንዲል ትግሬ በጥምቀት ዋዜማ ከብግም መከልከል ነው ብሎ ይፈቱታል። ወይም ደግሞ የሚቆርብ ሰው አክፍሎ የሚያድር ስለሆነ የጥምቀት ድራር ወይም ደግሞ ራት መጾም ነው ብለዋል። ጋድ የሚለው ቃል የአቡነ ጎርጎሪዮስ ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ፣ የብርሃኑ ጎበና አምደ ሃይማኖትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮትና የውጭ ግንኙነት የሚሉት መጽሐፍት እንዲሁ እንዳለ ይጠቀሙታል ማለት ነው። ሌላው ደግሞ ትንሣኤ ዘጉቤ ማተሚያ ቤት ያሳተመው ፍትሐ ነገሥትና የዲያቆን ቃኘው ወልዴ ጾምና ምጽዋት ደግሞ ከገ እና ድ መካከል ያለችውን ፊደል ራብዕ ሳያደርጉ በግዕዙ ገሃድ በማለት ጽፈውታል ማለት ነው።
የአስራ ምዕቱ መጽሐፍ ደግሞ ንባቡን ከአቡነ ጎርጎርዮስ መጽሐፍ ቢወስድም ቃሉን ሲጽፎ ግን ሐመሩሃን በመጠቀም ገሃድ እያለ አስቀምጦታል ማለት ነው። ታዲያ ለዚህ ጽሑፍ ጋድ ብለን ተጠቅመናል። ጋድ ሳይሆን ገሃድ ብለን ተጠቅመናል ማለት ነው። ታዲያ የልደት በዓል ጋድ አለው? ይሄ እንግዲህ ብዙዎቻችን የምናነሳውና ብዙዎቻችን የምንጠይቀው ሁሌም በየዓመቱ ደግሞ የምንጨቃጨቅበት ጉዳይ እንደሆነ ይታወቃል። ያው አንዳንዴ በመወቅ አንዳንዴ ደግሞ ባለመወቅ እንዴት አረ ገሃድማ ለጥምቀት ብቻ ነው ያለው ለገና ጋድ የሚባል ነገር የለውም እንዴት ጾም ላይ ጾም ይጨመራል ብለን ብዙዎቻችን እንግዲህ ጥያቄ እናነሳለን። ጥያቄያችን እንግዲህ ያው እንደ ጥያቄ ልክ ሊሆን ይችላል። ግን ምን ትላለች ቤተክርስቲያን ከዚህ አንፃር የልደት በዓል ጋድ አለው ወይስ ጋድ የለውም የሚለውን ነገር እንግዲህ እንመለከታለን ማለት ነው። እስካሁን ድረስ እንደምታውቁት በራሱ ጋድ ማለት ምን ማለት ነው ያላቸውን ትርጉም ከቤተክርስቲያን አባቶች አስተምሮ አንፃር እንደዚሁም ደግሞ ከተለያዩ ኩነቶች አንፃር ጋድ የሚሉትን ትርጉሞች ተመልክተናል ማለት ነው። አሁን ደግሞ እስቲ የልደት በዓል ጋድ አለው የሚለውን ሐሳብ እንመልከት። እንግዲህ አቡነ ጎርጎርዮስ በጻፉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ላይ ገሃድ የጥምቀት ብቻ ነው። ጥምቀት ረቡዕና ዓርብ በሚውልበት ጊዜ በኋላ የሚገኙት ማክሰኞና ሐሙስ የፍስክ ቀንነታቸው ወደ ጾምነት ተለውጦ ይጾማሉ ብሎ ይናገራል። በእነሱ ለውጥ ጥምቀት የሚውልባቸው የጾም ቀኖች ረቡዕና ዓርብ የፍስክ ቀን ነው፣ ወይም ደግሞ ረቡዕና ዓርብ የፍስክ ቀን ሆነው ይከበራሉና ብሎ ይናገራል። ጋድ የረቡዕና የዓርብ ለውጥ ነው ብለናል። ነገር ግን በሌላም ቀን ቢውል የጥምቀት ዋዜማ ይጾማል በማለት ስለ ጋድ ጾም ገልጿል ማለት ነው። ለልደት ጋድ የሚባለው በልምድ እንደሆነም ሲያብራሩ ጋድ ለጥምቀት ብቻ ነው። በልማድ ግን የልደትም ዋዜማ ጋድ እንለዋለን። ነገር ግን ልደት በሚውልባቸው ወይም ደግሞ ልደት የሚውልባቸው ዓርብ ወይም ረቡዕ የፍስክ ቀን ሆኖ እንዲከበሩ ግን ቢታዘዙም በዋዜሞ የሚገኙት ማክሰኞና ሐሙስ ከጾመ ነቢያት ጋር የተያዙ ስለሆኑ መጾማቸው የግድ ነው። የማይጾሙ ሰዎች ግን መላውን ጾመ ነቢያት ሲበሉ ቆይተው ዋዜሞን ብቻ ገሃድ ነው ብለው ይጾማሉ በማለት እንግዲህ ለልደት ገሃድ እንደሌለውና ዋዜማው የጾመ ነቢያት እንደሆነ ገልጸው ነገር ግን ከስርዓት ውጪ ሆነው ጾመ ነቢያትን ሳይጾሙ ቆይተው ገሃድ ብለው የልደትን ዋዜማ እንደሚጾሙ ጠቆሙ ማለት ነው። ትክክል መሆኑን አለመሆኑን ሳይገልጹ በአሻሚነት ትተውታል። እንግዲህ ብፁዕ አቡነ ጎርጎርዮስ ቤተክርስቲያናችን በቅርብ ጊዜያት ለዚህ ትውልድ እንዲሆን አድርጋ ካሳተመቻቸውና እንደ ማጣቀሻ ከሚጠቀሱት መጽሐፍት መካከል እንግዲህ ሁለቱ እጅግ ይመሰገናሉ። የመጀመሪያው በሐምሌ 1988 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮትና የውጭ ግንኙነት ወይም ደግሞ ዘ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ፌዝ ኦርደር ኦፍ ወርሺፕ ኤንድ ኢኩሜኒካል ሪሌሽንስ በሚል ርዕስ በአማርኛና በእንግሊዝኛ የታተመ ሲሆን ሁለተኛው ደግሞ እንግዲህ ለ15 ሚሊኒየም በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደተ ክርስቶስ እስከ 2000 ዓመተ ምህረት የሚለው የአስራ ምዕቱ መጽሐፍ ስለ አጽዋማት ባስነበበበት ክፍሉ እንግዲህ ስለ ጋድ ሲገልጽ ሙሉ በሙሉ ከላይ የጠቀስነውን የአቡነ ጎርጎርዮስን ጽሑፍ ያስነበበ ሲሆን ከአንድ ገጽ በኋላ ግን እንደገና ወደ ጉዳዩ በመመለስ አቡነ ጎርጎርዮስ እንዲህ ቢሉም ፍትሕ መንፈሳዊ ግን ለልደትም ለጥምቀትም ጋድ እንዳለው ያስረዳል። ለልደትም ለጥምቀትም ጋድ እንዳለው ያስረዳል በማለት ትክክለኛው የቱ እንደሆነ ሳይገልጽ እንዲሁ አሻሚ አድርጎ እንግዲህ አልፎታል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት አምልኮትና የውጭ ግንኙነት በሚል ርዕስ ቀደም ብሎ የተዘጋጀው መጽሐፍ ደግሞ ጋድን በተመለከተ ይህ ጾም በልደትና በጥምቀት ዋዜማ የሚጾም ጾም ነው።
ልደትና ጥምቀት ረቡዕና ዓርብ ሲውሉ በሌሊት ስለሚቀደስና ስለሚበላ በለውጡ በዋዜማው ሐሙስና ማክሰኞ ይጾማል። ይህ ጾም በየዓመቱ እንዲጾም በቀኖና ቤተክርስቲያን ተወስኗል በማለት ብቻ ያልፈዋል ማለት ነው። ብርሃኑ ጎበና ወይም ደግሞ አሁን መልአከ አርያም ቀሲስ ወይም ደግሞ አምደ ሃይማኖት በተሰኙ መጽሐፍ ለጥምቀት ለልደት ብለው ሳይጠቅሱ እንዲሁ በደፈናው የጋር ጾም ጥር 10 ቀን ለ11 አጥቢያ ነው በማለት ደግሞ ጽፎታል ማለት ነው። ዲያቆን ቃኘው ወልዴም ጾምና ምጽዋት በተሰኘው መጽሐፋቸው የልደት ዋዜማ ምንጊዜም በነቢያት ጾም ውስጥ የሚቆጠር በመሆኑ መጾሙ ግድ እንደሆነ አስታውሶ የነቢያት ጾም የማይጾሙ ሰዎች ግን መላው ጾሙን ሲበሉ ቆይተው በዋዜማው ገሃድ ብሎ መጾማቸው ስህተት እንደሆነ እንግዲህ ይጠቁማሉ ማለት ነው። በመቀጠልም ለልደት ገሃድ የለውም የጥምቀት ብቻ መሆኑን መረዳት ያስፈልጋል። ለጾመ ነቢያት ገሃድ እንዳለው የሚናገሩም አሉ። ለዚህም የሚያቀርቡት ማስረጃ እስከ ምሽት መጾሙን ነው በማለት ለልደት ገሃድ ብለው እንግዲህ የሚጾሙ እንዳሉ ጠቅሰው ትክክለኛቱ እንደሆነ በማስረገጥ ሳይጠቁሙ አልፎታል ማለት ነው። የቤተክርስቲያናችን የሥርዓት ምንጭ ሆኖ ፍትሐ ነገሥት በእንተ ኩሎሙ አጽዋም ወይም ደግሞ ስለ ጾሞች ሁሉ በሚለው አንቀጽ 15 እንግዲህ የሚከተለውን ደንግጓል ማለት ነው። ድራር ልደት ወጾመ ድራር ጥምቀት ወይም ደግሞ ከነርሱም እንደ አብይ ጾም በመጠንቀቅ የሚሆን አለ። ይህችም ከአብይ ጾም አስቀድማ የምትሆን የዕርቃል ጾም ናት። የነነዌ ሰዎች ጾም 3 ቀን የልደትን የጥምቀት ዋዜማም ጾመ ገሃድ በማለት እንግዲህ ይናገራል ፍትሐ ነገሥት ማለት ነው። የሥርዓት ቤተክርስቲያን ስለሆነ እንደዚሁም ደግሞ የሥርዓተ ቤተክርስቲያን ምንጭ በመሆኑ እኛ እንግዲህ የምንቀበለው ፍትሐ ነገሥት እንደሚለው ነው ማለት ነው። ስለዚህ መጽሐፍ እንደሚል ልንመራ ግድ ነው በማለት በለማድ የገቡ ብዙ ስህተቶች አሉ። ትክክለኛውን ለመያዝ ከምንጩ መነሳት አግባብ ነው። በመሆኑም የልደት በዓል ገሃድ አለውን ለሚለው ጥያቄ እንግዲህ አሁን እንዳልኳችሁ መልሳችን አዎ የልደት በዓል ልክ እንደ ጥምቀት ሁሉ ገሃድ አለው የሚል ይሆናል ማለት ነው። ለዚህ ምንጫችን እንግዲህ በደንብ ለማብራራት ያክል ለዚህ ምንጫችን የቤተክርስቲያናችን የሥርዓት ምንጭ ሆነው ከላይ ያስነበብናችሁ የፍትሐ ነገሥት ንባብ ነው ማለት ነው። እንዴት በጾመ ነቢያት ላይ ደምረን ገሃድ እንጾማለን ቢሉ መልሳችን የሚከተለው ነው። የመጀመሪያው ጾመ ነቢያት ወይም ደግሞ የገና ጾም ከኅዳር 15 ጀምሮ እስከ ታኅሳስ 28 ቀን ለ44 ቀናት ነው የሚጾመው። ከነዚህ መካከል 40 ጾመ ነቢያት፣ 3ቱ ጾመ አብርሃም ሶርያዊ ሲሆን የቀረው አንድ ቀን ደግሞ የገሃድ ጾም ነው ማለት ነው። እንግዲህ በልደት የሚጾመው የገሃድ ጾም በጾመ ነቢያት ውስጥ ተካቶ ይጾማል ማለት ነው። ይህም ማለት ልብ በሉ፣ ይህም ማለት በአብይ ጾም ውስጥ ጾመ ዕርቃልና ሰሙነ ሕማማት ተካተው እንደሚጾሙ ማለት ነው። ያችሁ ይሄ ጾመ ገሃድ በገና ዋዜማ ወይም በገና ወቅት የሚጾመው ጾመ ገሃድ የምንለው ልክ ይሄ አብይ ጾም ውስጥ ጾመ ዕርቃል ብለን አንዱን ሳምንት እንደገና ደግሞ ሰሙነ ሕማማትን ጨምረን እንደምንጾመው እንደዛ ሁሉ ማለት ነው። ሕማማት በሰሙነ ሕማማት ውስጥ ተካቶ እንደሚጾሙ ሁሉ ፍትሐ ነገሥት አንቀጽ 15 ቁጥር 565 እስከ 567 ተጽፎ እንደምናነበው ማለት ነው። ሌላው በዘመነ ዮሐንስ በዓለ ልደት በታኅሳስ 28 ነው እና የገና ጾም የሚጾሙ ለ43 ቀናት ነውና የዘመነ ዮሐንስ ገና ገሃድ የለውም ምን ስንል ደግሞ መልሱ ልደት በዘመነ ዮሐንስም ገሃድ አለው የሚል ይሆናል ማለት ነው። በየትኛውም ወቅት በዘመነ ማቴዎስም በዘመነ ሉቃስም በዘመነ ማርቆስም በዘመነ ዮሐንስም እንግዲህ ጾም ገሃድ አለው ማለት ነው። ገሃድ አለው። ስለዚህ በዘመነ ዮሐንስም ገሃድ አለው የሚል መልስ ነው ያለን ማለት ነው። በተለይ ደግሞ በአብይ ጾም ወይም ደግሞ በጾመ ሐዋርያት፣ በጾመ ፍልሰታ፣ በጾመ ነቢያት፣ በጾመ ነነዌ፣ ጾመ ድህነት ወይም ደግሞ ረቡዕና ዓርብ ማለት ነው ጾምን ደርበን እንደምንጾም እንዲሁ ገሃድ በጾመ ነቢያት ውስጥ ደርበን እንጾማለን ማለት ነው።
አብይ ጾምን ሳይጾሙ ሰሙነ ሕማማትን ጾመ ዕርቃልን እንደማይጾሙት ጾመ ነቢያትን ከዳር 15 ጀምሮ ሳይጾሙ ለልደት የጋር ጾምን ልጹም ማለት ጸያፍ ነው ማለት ነው። ስለዚህ አንዳንዶቻችን በተለይ በጣም በሚያሳዝን ሁኔታ የገናን ወቅቱን ሳንጾም እቺን እንትኗን እጾማለሁ በሚል በጣም ራሳችን የምናታል ሰዎች አለን። በቤተክርስቲያን ትምህርት ውስጥ የትኛውም ሰው አንድ 7 ዓመት የሆነው ሰው ወይም ደግሞ 7 ዓመት የሞላው ሰው ሊጾማቸው ከሚገቡ አጽዋማት መካከል ወይም ደግሞ በቤተክርስቲያናችን እንደው በልማድም ወይም ደግሞ በፈቃድም እንደዚሁ ነው በአዋጅም ተደንግገው መጾም ከሚገቡና አጽዋማት መካከል አንዱ ጾመ ነቢያት የምንለው ነው ማለት ነው። ያ ማለት አሁን እኛ 7 የአዋጅ አጽዋማት አሉ አይደለም የምንለው። ስለዚህ አንድ ሰው ጾመ ነቢያትን ጨምሮ ሁሉንም 7ቱን የአዋጅ አጽዋማት አንድ 7 ዓመት ከሞላው ሰው ጀምሮ ሊጾማቸው ግድ ነው ማለት። ስለዚህ ይሄ ራስን ማታለል ይሆናል ማለት ነው። ያ ማለት ከዳር 15 ቀን ጀምሮ ሰው ሳይጾም ለልደት ብቻ የጋድን ጾም ልጹም ማለት እንግዲህ አይሆንም ማለት ነው። ስለዚህ የገና ጾም ገሃድ አለው። ነገር ግን ገሃድን ብቻ ነው መጾም ሌላውን ቀን አልጾም ማለት እንግዲህ ጸያፍ እንደሆነ ቤተክርስቲያናችን እንግዲህ ታስተምራለች ማለት ነው። ቤተክርስቲያን ለማይጾሙ ሰው ብላ የምትሰራው ስርዓት ስለሌለ ማለት ነው። ለማይጾም ሰው ገሃድ አለ ማለት ሞኝነት ነው። እንደምታውቁት ጾመ ነቢያት ሳንጾም ገሃድን ጾመን ልደትን እናክብር ማለት ንስሐ ሳንገባ ልክ ስጋው ደሙን እንቀበል እንደማለት ያህል ስንፍናና ድፍረት ነው ማለት ነው። እንግዲህ የጌታ ልደት በዓል ገሃድ የለውም የሚሉት የሚያቀርቡት አንድ ምክንያት ምንድነው? ገሃድ ለተባለው ለአንዱ የጾም ዕለት ሰላም እላለው የሚለውን እንግዲህ የስንክሳር የጥር 10 ንባብ ነው። ሆኖም ዋህድ አንድ የተባለው በተከታታይ ቀናት ሳይሆን ለአንድ ቀን በልደትና በጥምቀት ዋዜማ የሚጾም በመሆኑና ከ7ቱ አጽዋማት እንደ አንዱ የሚቆጠር በመሆኑ ነው ማለት ነው። አንድ የተባለው ገሃድ ጾም አንድ ነች የተባለው እንግዲህ ከአጽዋማት አንዱ እንደ አንድ የሚቆጠር በመሆኑ ነው እንጂ ሌላ ምክንያት የለውም ማለት ነው። ሌላው ከ7ቱ አጽዋማት መካከል የሚቆጠሩ አጽዋማትን አንድ ብለን እንደምንቆጥር ገሃድንም አንድ ማለቱ ነው እንደማለት ነው። ገብታችኋል? ከ7ቱ አጽዋማት መካከል የሚቆጠሩ አጽዋማት አንድ ብለን እንደምንቆጥረው ሁሉ ገሃድንም አንድ ማለቱ ነው። ታዲያ እነዚህን ከተመለከትን ዘንዳ ደግሞ አንዳንድ ሰዎች ምን ብለው ይጠይቃሉ? ልደት ረቡዕ ከዋለ ይጾማል ወይስ አይጾምም? ልደት ዓርብ ከዋለ ይጾማል ወይስ አይጾምም እያሉ የሚጠይቁ ሰዎች አሉ። ለዚህ ደግሞ ምላሹ ምንድነው ካላችሁ ለስም አጠራሩ ክብር ምስጋና ይግባውና የጌታችን መድኃኒታችን የኢየሱስ ክርስቶስ የልደት በዓል ሰውን ብቻ ሳይሆን ፍጥረትን ሁሉ ያስደሰተ ልዩ በዓል ነው። በዚህ ልዩ የደስታ ቀን ደግሞ ማዘን ተገቢ አይደለም፣ መጸጸት ተገቢ አይደለም፣ መጾም ተገቢ አይደለም። የክርስቶስ ልደት ለስጋችንም ለነፍሳችንም ለመንፈሳችንም ድህነት ነውና በዕለቱ በስጋም በነፍስም በመንፈስም ሐሴት ማድረግ ያስፈልጋል፣ ደስ ልንሰኝ ያስፈልጋል። በዕለቱ ስጋችንን በጾም መጎሰም አይገባም። ቅድም የጠቀስናቸው መጽሐፍት ሁሉ የልደት በዓል ረቡዕም ዋለ ዓርብም ዋለ በቤተ ክርስቲያን ሥርዓት እንዲገደፍባቸው የሚያዙ ናቸው። ስለዚህ ፍትሐ ነገሥቱም ደግሞ ስለዚህ ነገር ሲናገር ፍትሐ ነገሥት ስለ ጾመ ድነት ወይም ደግሞ ስለ ረቡዕና ዓርብ ጾም ሲያብራራ እንዲህ ይላል። ዳግመኛም በየሳምንቱ ሁሉ ዓርብና ሮብ ጾም ነው። በዓለ ሃምሳ የልደትና የጥምቀት በዓል የተባበሩባቸው ጊዜ ካልሆነ በቀር እንደተጻፈ እስከ 9 ሰዓት ድረስ ጾሟቸው ይላል። ይህ ማለት ዓርብና ረቡዕ በበዓለ ሃምሳ እንዲሁም ደግሞ ልደትና ጥምቀት ሲውሉባቸው እንደማይጾሙ የሚያስረዳ ቃል ነው ማለት ነው። ሌላ ደግሞ አንዳንድ ሰዎች በዚሁ ጉዳይ ምን ብለው ይጠይቃሉ? የገናና የጥምቀት ቅዳሴ ስንት ሰዓት ነው ብለው ይጠይቃሉ። ይህንንም ደግሞ ፍትሐ ነገሥት ሲናገር እንዲህ ይላል። አንቀጽ 15 ቁጥር 595 ላይ ስለ ልደትና ጥምቀት ግን በዚያ ዘመን በኒቅያ የተሰበሰቡ ሊቃውንት ቅዳሴው በሌሊት ይሆን ዘንድ አዘዙ በማለት ይናገራል ማለት ነው። ይህ ምንም የማያሻማ በግልጽ የተደነገገ የተቀመጠ ስርዓት ነውና
ሌሊት እንደሆነ ሁላችንም የምናውቀው ማለት ነው። ስለዚህ ሁሌም ቅዳሴያቸው በሌሊት ነው። የዘንድሮም ማክሰኞ ሌሊት ነውና ሁላችሁም ልታስቀድሱ ያስፈልጋል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባ ጎርጎሪዮስ የሸዋ ሊቀ ጳጳስ ሰኔ 1974 ዓ.ም ገጽ 130 ጾምና ምጽዋት እንደዚሁም ደግሞ ሌሎችንም ማጣቀሻዎችን ተጠቅመናል ማለት ነው። እነዚህን ጉዳዮች ለማንሳት ሌላም ደግሞ ጾምና ምጽዋት ዲያቆን ቃኘው ወልዴን ሚያዝያ 1995 ያነሳውን ገጽ 54ን እንደዚሁም ደግሞ አምደ ሃይማኖት ብርሃኑ ጎበኔ የካቲት 1985 ያነሳውን ገጽ 160 እንደዚሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ከልደት ክርስቶስ እስከ 2000 ዓመተ ምህረት በሊቃውንት ቤተክርስቲያን በገጽ 35 ላይ የተጻፈውን እንደዚሁም ደግሞ ፍትሐ ነገሥት አንቀጽ 15ን ንባቡና ትርጓሜውን ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ሊቀ ጳጳስ ዘኢትዮጵያ ወጨጌ ዘመንበረ ተክለ ሃይማኖት በሆኑት በ6ኛው ዓመት ለ5ኛ ጊዜ ያተመውን ትንሣኤ የመጻሕፍት ማተሚያ ድርጅት አዲስ አበባ 1990 ዓመተ ምህረት አንቀጽ 15 ቁጥር 567 ገጽ 150 እንግዲህ ጠቅሰናል ማለት ነው። ስለዚህ ይሄ አከራካሪ ጉዳይ በዚህ ልክ በቤተክርስቲያን መጻሕፍቶች ማስረጃ አስደግፈን እንግዲህ ብለናል ማለት ነው። እንዳልኳችሁ ግን ይሄ ጉዳይ እኛ ያከራከረን ምክንያት ብዙ አባቶች የተለያየ ምልከታን የተለያየ ሐሳብ ስላላቸው እንግዲህ እኛ በዛ መሰረት ልንወዘጋገብ ችለናል። ግን የማያዳግም ምላሽ በዚህ ልክ ማሰብ ይገባናል ማለት። ስለዚህ ገና ገሃድ አለው። ያንን በአግባቡ ልክ የነቢያትን ጾም ጾመን ያንንም እንጾማለን ማለት ነው። ስለዚህ ይሄን መልስ ይዛችሁ ሁላችሁም ለምታውቋቸው ሰዎችም ደግሞ ይህን ሐሳብ ሼር በማድረግ እንግዲህ እንዲያውቁት ማድረግ ይጠበቅባቸዋል ማለት ነው። እንግዲህ ለዛሬ ይዘንላችሁ የቀረብነው መርሃ ግብር ይሄንን ይመስላል። ስለነበረን ጊዜ አምላካችን ስም የተመሰገነ ይሁን። ሰብስክራይብ በማድረግ ቤተሰብ ይሁኑ። የደወሏን ምልክት በመጫን ሌላ ጊዜ ቪዲዮ በምንለቅ ሰዓት እንዲመጣላችሁ አድርጉ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር ያላችሁን ደግሞ ሐሳብ አስተያየት ኮሜንት በማድረግ እንግዲህ የተለያዩ ሐሳቦችን በምን ጉዳይ ምን አይነት ፕሮግራም ይዤላችሁ መምጣት እንደምትፈልጉ ሐሳባችሁን አስቀምጡልኝ። ሰላም እግዚአብሔር ከሁላችንም ጋር ይሁን።